السلام عليكم ورحمة الله وبركاته. أهلا وسهلا بالله ያለው እንዴት ናችሁ? ሰላም ነው። እስቲ አንዲት ትንሽ ያየኋትና የታዘብኩትን እስቲ ልንገራችሁ። እኔ እንኳን ዙሮ ብዙ ወንድሞች ብዙ እህቶች ቪዲዮ ሰርተውበታል። ይሄን ነገር በብዙ ጊዜ ተነግሯልምና ሪያም ብየትቸው ነበርና ጓደኛዬ ይሄንን ድርጊት አብረን ያየነው ልጅ ተዋወል ተው ተናገር እንዲው እስቲ ንገራቸው ምናልባት የሚሰማ ካለ መናገርህ ጥሩ ነው እንዲው አነሰማ ዲግም ሲልኝ እስቲ ያቡ እንዲው ልናገር ብዬን የመጣሁ ማለት ነው። ለተወሰነ ላንዲ ለ3 ወር አዲስ አበባ ነበርንና የታዘብነው ነገር በጣም የሚያስጠላም የሚያሳዝንም ነውና እስቲ ትንሽ ልንገራችሁ። እዛ ልክ እንደዚሁ እንደሚያጨናፍሩት ተሰባስበው እዛም የራሳቸው ግሩፕ ይሆና አላቸው። ተዝህ ቁጥር የሚያቀብል እዛ ደግሞ በቃ ያው ደላላ ማለት ነው። እያንዳንዳቸው ለዱባይ ሴት አንዲ ስልክ፣ ለጅዳ ሴት አንዲ ስልክ፣ ለያገሩ አንዲ ስልክ ያላቸው ሰዎች አሉ። ስራቸው ይሄንኑ ብቻ ያረጉ የተማሩ የተባሉት እዛው የኛን ጉዳይ እንኳን የሚያስጨርሱልን ይሄን ነገር የተማሩት ዲግሪ ያላቸው የተማሩ የተባሉት ህዝብ ያገለግላሉ ያስተምራሉ የተባሉት ሰዎች ማለት ነው። በጣም በሚያሳዝን መልኩ አንድ 2-3 ቀን እንደዚህ ምሳዬ መብላት ባንዲ ነበርና ተፈተፍ በልና እንዴት ነው አልገፈተረችም እንዴ ይላል። አሪያ ያቺኛይቱ ሞዛለች ይቺኛይቱ እንኳን ገፍተራለች ይላል። ይው ተመልከቱ። እተተበላትና ላጣርገው ወዲያ ዘወር በልና ወዲያ ያልተበላው በቃ ይሄ ነው እንትናቸው ማለት ነው። እና አንድኛው ምን አለ የሆነ ቤት ቀርጫ ላኩላት አለ እሃል እየሰማን ማለት ምንም ማድረግ ስላልቻል እየሰማህ ስንል እኔ አንቺ ነሽ እኔና አንቺ ነን እንጂ ይሄን ቤት አንኖርበትም ብዬ ላኩላት አለ። ስለከላት ለሊቱም ሙሉ ስደውል አደረች አለ። ያ ቤት እኔ እኮ አላውቀውም አለ። ያው ዝም ብዬ እንደው ድንገት አእምሮ ይቀርጨው ነው አለ የላኩላት። ተቀባበልኳት አለ 400-500 ሺህ ብር ምናምን ጠፋ ላሻልኩ አለ። ምንም አያፍሩም ማለት ነው። ተየት ነው የምታመጡ ቁጥራቸውን እንዴት ነው ስላቸው እዚህ አላቸው የሴትም የወንድም ቁጥር የሚያቀብል ግሩፕ እየመሰረተ ምን አሉኝ የሚያሳዝነው ነገር በቃ እዛ ተህርክ ሴቱን ግሩፕ ባስገብተህ ወዲኛ ታመጣህ በቃ እናስብልሃለን አሉኝ ማለት ነው። ስማ የሴት ቁጥር ሰብስበህ ታመጣህ እናስብልሃለን ያልከኝ ልጅ በልሂሳቡን እንዲጀምር እየሰበሰብኩልህ ነው። እና በጣም የሚያሳዝነው ነገር እባካችሁ አትላኩ። አንዳንድም ጎበዞች አሉ ባል ሰርተው የሚለወጡ እንዲኖሩ ይችላሉ። ግን አብዛኛዎቹ በቃ ይሄው ነው ስራቸው። እያንዳንዱ አገር ለአንድ ሴት አንድ ስልክ አላቸው። በቃ እንዴት ይሄን ታረጋላችሁ? ይሄ ነገር እኮ እዛ እኮ የሚመጣው ይሄ ብር በጣም ተሰቃይተው እግራቸው አብጦ ሌት ቀን ቆመው ተሰርበው ተገርፍጠው ርቧቸው ጠምቷቸው ነው። ለምን እንዴት ታረጋላችሁ? ጭራሽ ተተውነ ሄዱት። አዲያማጭም የለታው እነገሌስ መሆኑ ዛሬ ተለውጠው እኛ ነው አዘዙን እንጂ ምንም ባክ የሚመጣ ነገር የለም። ዋናው ወዲያ ተሰጠች እኛ ምን አገባን የሚል ምላሽ ሰጡን ማለት ነው። በጣም የሚያሳዝን ነው። እና እባካችሁ እንዲያው ለማይሆን እየላካችሁ የማይሆን ቤትም ቦታም በተለያየ ነገር በወሬ እየተሰበካችሁ ምልኩ ሰዎች የምር ይሄ ነገር በጣም የሚያስጠላ ነው። የታዘብነው ነውና እኔ ትቼው ነበር። እንግዲህ ጓደኛዬ ነው በአራወልተው ዝም አትበል እንዴው እንደዛ ያንን ሰምተህ እህትህስ ብትሆን እንዴው ምናልባት የሚል ሲለኝ በቃ እሺ ብዬ እንትን አልኩ እንጂ ብዙ ሰዎች አውርተው ሰርተውበታል ወንድሞች እህቶች። ግን አሁንም ያው ነው ሴቱ ያው ነው። ገና በወሬ ገና በሰበካ እኔ እንጃ ብቻ ምን እንደምታስቡ አላሁ አለም። ግን ለማንኛቸውም ተጠንቀቁ። እዛ የሚሰራው ስራ ዛሬ ይመረሻል በቃ ቃላታቸው ይሄው ነው። ፋይ ይባላል ብትን ይባላል በል እንዲያ በላትና ተፍተፍ
ማድሪ ምን እንደሆነ ይሄ ተፈተ አልገባኝም። ግን በቃ ስራቸው ይሄ ነው። ተጀናጅኖ በቃ እንደምን ብሎ አሳምኖ ብር ይዞ የመጣ ያ የዛለታ ሲጨበጨብለት ወይም በቃ የዚህኛይቱ የለፋቷ የጉዲያቷ የሁሉ ነገሯ ሳይሆን የሚታያቸው እነሱ እንዴት አድርጎ አሳምሮ ብር እንዲያመጣ አሳምኖ ብር ማንጣቱ ብቻ ነው እነሱ ጋር ዋጋ ያለው ማለት ነው። እባካችሁ ተጠንቀቁ። ሰላም